በቃ ገብቼ ጌም መጫወት እችላለሁ ገብቼ መናገር እችላለሁ በየቀኑ ቪዲዮ መስራት አቅቶኝ አይደለም መስራት እችላለሁ ግን አልፈልግም እንዴ አርጅቻለሁ በቃ ጫማ ያንሰቅያለሁ በአንድ ወር አንዴ ከለቀቁ ይበቃሻል አመት ሙሉ ሄደሽ ጸበላት ተጠመቂም አይደል በአንድ ወር አንዴ ካየውልሽ ሾፍ ታረጋለሽ ላይክ ታረጋለሽ ሼር ታረጋለሽ በቃሽ አንድ ቪዲዮ በሳምንት በአንድ ወር ከለቀቁልሽ ይበቃሻል ተመስገን እቺንም ስላገኘው ብለሽ መተኛት ነው ያለብሽ በወር አንዴ እንደ ንግደት እንደ ጸበል እንደ የበዓል ጸበል አንዴ በወር ትለቃለህ በሳምንት አንዴ ላይቭ ትገባለህ ለዛ ነው ፎሎወር የሌለ አለፍኩ እኮ ምን አገባኝ ዋ ማንም ቅጥል ትላንትና በቃ ቅጥል ነው ያልኩት ዳ ስፈልግም ዲአክቲቪቲ ማድረግ እችላለሁ ስፈልግም ዲሌት ማድረግ እችላለሁ አካውንት ስፈልግም ለሰው መስጠት እችላለሁ ስፈልግም ቪዲዮ መስራት እችላለሁ ስፈልግም መውጣት እችላለሁ ስፈልግም ጌም መግባት እችላለሁ ስፈልግ ቪዲዮ መስራት እችላለሁ ካልበለኩኝ ነው ሁሉ ነገር ይቀራል እተዋለሁ ዝም በል ነውጪ እካካም ለማኝ ቅማላ አንጭፋው ልጭ ዑዚ ደጋል ማን ይከለክለኛል ነው ቪዲዮ ስላልሰራህ የሚባል ወሬ አለ ሰው ቤት ጆይን አትበል ማራና ተቃጠሉን ኮገን ጭራሹን ለመቆጣጠር ደግሞ የምትሞክሩ እናቴ አንድ ቀን ተናግራኝ አታውቅም እሷ የምትለው አትሳደብ ምስል የሚበዛበት ሰው አትግባ ብሔር የሚሳደብን አገር የሚሳደብን ሰው ጋር ሄደህ ጌም አትጫወት ነው የምትል ማርያምን ስትሳደብ እንዳልሰማ እረፍ ንቀህ ተዋቸው ነው የምትል ያቺኛው ደግሞ ለየት ያለ ሰው ቤት አትግባ ነው በቃ ጆይን አትበል ተናድጄ አይደለም እኮ እንዲሁ ልናገር ስለፈለኩኝ ነው በቃ ሰው ቤት አትግባ ጆይን አትበል ዋ ያንዳንዶቻችሁ እኮ በቃ ለየት ነው የሚለው እናቴ ሰው ቤት በቃ አትግባ ከዛ ሰውዬ ጋር ትጫወት ከዚህ ሴትየው ጋር ትጫወት አታስፈልግህም አያስፈልግህም ከፈለኩ እጫወታለሁ ካልፈለኩ እንተዋለሁ ሰው ደግሞ ለኔ ከፈለገ ከኔ ጋር መጫወት ይችላል ካልፈለገ አስገድጄና ተጫወት ከኔ ጋር አለው አልችልም ካልፈለገ ይተዋል ብዙ ጌመር አለ አረ ምን ጉድ ናችሁ በጋምላ ከየትና ጤባን የመጣችሁብኝ እንዴ ዋ ተቃጠልኩኝ እኮ ግን ያልወለድኩኝ እኔ ምን አገባኝ በጋምላ ስወልድ አይደርስብኝ መቃጠሉ ስወልድ አይደርስም ወይ ዓለም በሻ አንዴ ልክልሻለሁ ማበሏት መቃጠሉን ስወልድ አይደርስብኝም ወገን ምን አረኩኝ ባልወለድኳችን የምቃጠለው ዋ ለራሴ ችግር አለብኝ ሴት እየተፋችኝ ምን አይኖታ ሬሳ ጣቢ ማይም ሁለተኛ አንድ መሰጅ ብለሽ ላኪ ብቻ ወደኛ ያሳይሻለሁ እናቴ ነው አጥረገረግሻለሁ ከና አካውንት ሁለተኛ ተመልሰሽ እንዳትገቢ ነው ማረግሽ ዋ ተዋረድን እኮ ወገን ማርያምን ወይክ ስለሌሎ እንዴ ምጽፈው ደግሞ ምጽፈው መጽሐፍ ሙሉ በቃ የላይብረሪ መጽሐፍ ሙሉ ነው የሚያክሉ ተራራ አይደለም አንብበህ ቀደህ ማጨርሰው ዲሌት አድርገህ ማጨርሰው ዋ ማርያምን አይደለም አንብበህ ቀደህ ማጨርሰው አለት ሙሉ የሚያክል እንዲ የግመል እግር የሚያክል ነው የምትጽፈው አታው በጋም ላክ ተው ልኖርበት እኔ ደግሞ አልችልም በቃ አልወድም እኔ ሳምንት ሙሉ ቲክታክ ላይ መገተር እንደ ድሮ አልችልም አቅም የለኝም አርጅቻለሁ ጫማዬን ሰቅያለሁ በቃኝ ጫማዬን ሰቅያለሁ ለትናንሾች አዳዲሶች ጌመሮችና ቲክታከሮች ይሆንላችሁ እኔ በቃኝ ስላረጆ በቃኝ ለነሱ በቃ እስኪ እነሱ በቀን አንዴ ይስሩ ቪዲዮ
እኔ ማርጅቻለሁ። በቃ ጫማ ያሰቅያለሁ። አዲሶች የሚመጡት ለነሱ ይሆናቸው። ምን ጉድ ነሽ! በህግ አምላክ ከየት ነው የመጣችብኝ? አረ በህግ አምላክ አምልጣን ከሆስፒታል መጣ ከሆነች ቤተሰቦቻቸው የምታውቋት ከሆነች ልጅ ይዛቸው ሆስፒታል አስገቧት እንዴ! የራሴ እብዱ መመሪያ አይበቃኝም? እሱ የሚያቃጥለኝ ትምህርት ላይ በስመ አብ እንዴ! ማርያም እንደ ወርቁ ከ5-6 ሰዓት ተቃጠልኩኝ ወገን። ስሟን ንገር። እዚህ አለች ወይታ እንዳመጣታለሁ። የት አለች? ነይ። ዳን ነው ዲን ነው የምትባለው። ፎቶም የላትም። እች ነች የምትጽፈው። ተራራው ተራራ እንዳይመስላችሁ ዲን የሚባል አካውንት። ብዙ ናቸው እኮ አንድ አይደሉም፣ ብዙ ናቸው። ማርያም ብሶታችን ወጥቷል ወገን፣ እናመሰግናለን። እኔ ደግሞ ልንገራችሁ ከምር ማርያምን፣ እኔ እንደ ድሮ አይደለም። አሁን ላይክ እንደ ድሮ ተነስቼ በቀን ቪዲዮ ፖስት ማድረግ አልችልም። አንዴ በሳምንት ፊን ያደርግብኛል እንደ ደብተራ ያዘው አህያ። የዛን ጊዜ ተነስቼ እሰራለሁ። ገባችሁ አይደል? ግን እንደ ድሮ በቃ በቀን እንትን መስራት አልችልም። ማርያምን አቅም የለኝም። አሁን ሞራሉም የለኝም። አርጅቼው መሰለኝ እንጃ አላቅም፣ ምን እንደሆነ አላቅም፣ ግን አልችልም። ሞራላቸው ለራሱ ማርያምን በቀን አዲስ ቪዲዮ የሚለቁት ለራሳቸው ሞራላቸው ግርም ምን የሚል እንዴት አድርገው እንደሚሰሩ እንዴ! አይደለም እኔ እንትን ልሰራ ማለት ነው። በቀን ልሰራ አልችልም፣ አቅም የለኝም። ጨርሻለሁ። ከዛ ደግሞ የዚህ አንድ ደግሞ አለ። እሱ እንኳን ብሎክ አድርጌዋለሁ። ማነች እቺ ምስኪን ሊታንቃ ያሞተችው አትላንትና ቦኒ ነው ማነው ሰው ቦኒ መንግስት ሰማይ ተዋርሳት። እሱ እንደ ቦኒ ታንቃት ሞታታል እናሳይሃለን ምናምን። እኔ ለአንተ ለሶሻል ሚዲያ ብዬ ታንቄል ሞት ለአንተ ብዬ ዘመድ አዝማድ ሰብስበህ ለምን አንድ መቆጫ አንድ ባህር ላይ ዘላችሁ አትሞቱ? ዘመድ አዝማድ ሰብስበህ 7 ወደ ኋላ 7 ወደፊት ዘርህን ሰብስበህ ለምን ታንቃት አትሞትም? ለሶሻል ሚዲያ ብዬ ነው የምታነቀው? ለአንተ ብዬ ነው የምታነቀው? አይደለም እንዲሰድበኝ ማለት ነው። ምን አለ ጋሸና ሶስተኛው እግሬን ብትይዘው ለራስ ማለት ነው። ታንቄ አልሞትም ለአንተ ብዬ ነው። አይደለም ሶሻል ሚዲያ ሰደብከኝ ደግሞ ሰድበህ ለሰድበህ ታድራለህ። ለአንተ ብዬ ነው ታንቄ ሞተው ነው። ለአንተ ብዬ ቅንቅናም ለማኝ 21 ክፍለ ዘመን ቂጥህን በድንጋይ የምትጠርግ እከካም ለማኝ ለአንተ ብዬ ታንቄ ሞታለሁ እኔ። ልንገራችሁ አንድ ነገር፣ እኔ ለሶሻል ሚዲያ ብዬ አይደለም ታንቄ ልሞት ማለት ነው። ጥፍሬ ታውቃላችሁ፣ ጥፍሬንም አልቆርጥም። ጥፍሬን ምን ጥፍር አለኝ? ጥፍር የለኝም ግን ችግር የለውም። ፀጉር አለኝ፣ ፀጉሬንም አልለቅም። አይደለም ጥፍሬ አይደለም ደግሞ ህይወቴን፣ እቺ ውቧ ህይወቴን ገና ብዙ ያላሳካሁት ዓላማ አለኝ አባቴ። ብዙ ያላሳካሁት ዓላማ አለ። ለራሱ ፈጣሪ አይደለም እኔ ራሴ ህይወቴን ላጠፋት ማለት ነው። ኢየሱስ ፈጣሪ ከሰማይ ወርደም ነገ ቀንህ ነው ወስደሃለሁ ቢለኝ ለራሱ ትንሽ እድሜ ስጠኝ። ፕላን አለኝ። ፕላን ላሳካና ራሴ እመጣለሁ። በምትፈልግበት ጊዜ መጥቻ አንኳኳሃለሁ ነው የምለው። አይደለም ደግሞ ህይወቴን ራሴ ላጠፋት ማለት ነው። ራሴ እመጣልሃለሁ ነው የምለው። አይደለም ለአንተ ብዬ ከካም ለማኝ፣ ለአንተ ብዬ ደግሞ ህይወቴን ላጠፋለሁ። እናቴ ትወት እንዴ! ምን በላሁላት ይቻላል። ገና በማንኪያም አልቀመስኩላትም። አይደለም ደግሞ ህይወቴን ለዚህ ቅንቅናም ለሆነ ሀበሻ ደግሞ ህይወቴን ላጠፋ
ናዚቱ እና ጸጉራቸው የዘለላ ጸጉሬን ማላጭልህም አይደለም ህይወቴን ላጠፋለህ ደግሞ እኔ በጭራሽ እንደ ሌላው ቲክታከር አይደለሁም። እኔ ማርያም እኔ ስማ እዚህ ቲክታክ ላይ በራሴ በፕሪቫት ህይወቴ ካልሆነ በስተቀር እንጂ በሶሻል ሚዲያ ለራሱ እንባዬ ወርዶ አታገኛትም። አይደለም እንትን ላደርግ ማለት እንባያችን እንባዬ አላህ አይታታል አይደል? እንባዬም ወርዳት አታገኛትም። እንቺ እንባዬ ማለት ነው አይደለም። ኤኒዌይ አንተ እንዳትታነቅ ነው የምፈራለሁ ወንድም ማለት ችግር የለውም። ብሶት እንዳለብህ ነው የሚያስታውቀው እሱ። እናግዛለን እናግዙኝ እርዱን በለን እናግዛለን። ቅንቅና ፓንትም ከሌለ ፓንትም እንገዛልሃለን። የፈለግከውን እናደርግልሃለን። እናምጣ እንደዛ ምድባለው ታንቃችሁ እንድጠፉ ነው የምናደርጋችሁ። እንደዚህ ነው የምላችሁ። ህይወቱ ተስፋ ላይ የቆረጠ ነው። በቃ ነገ ከነገ ወዲያ ብሎ ገመድ ያጣ 3-4 ጊዜ ሞክሮ ሊሳካለት ያልቻለ ታንቆ ሊሞት ያልቻለ የአይጥ መርዝ ጠጥቶ ሆዱን ቆርጦት የተወ በረኪና ጠጥቶ ጨጎራውን ተቃጥሎ እየሮጠ ወደ ሆስፒታል የሄደ ሰው ነው እንደዚህ ብሎ የሚያጋግለው እኮ። አረ እናትቱ በረኪና ይጠጣሉ፣ አንጀታቸውን ጨጓራቸውን ይቃጠላል። እርጎ ይጠጣሉ፣ ሆስፒታል ሄዳሉ፣ ይታከማሉ። አይሞቱም እኮ ደግሞ አይሞቱም እኮ